ረሳሽውን አለ አንድ ነገር የእምባ በረዶ በዓይኔ እስኪጋገር ለምን ይመስልሽ አላስችላለኝ ነበር መሻዘዝ ምን ርቦሽ ነው አይደለም ስመጣ ምን ልታዘዝ አሉኝ ምን ልዘዝ ግራ ገባኝ ማለት ነው አይስክሪም ነው ያለኝ አይስክሪም ነው ስላለኝ አይስክሪም ልዘዝ ያ ነገር ከፍልም ብለሽ አያስ እንደዚህ ሀገር ሽብሻል አልፈለግም ነው ያ ጣፋጭ ሰላም ሊካቸብኝ ያለ ጣፋ ታሶጋ ሆነሽ ነው ይደብሮኛል ያስት ያ ብቻሽን እኮ መስሽ ነው ምንድነሽ በቃ ደብሮታል ማለት ነው እና ይላል እንዴ አይደለም ቆይ ያማንቴ ረምንም ቴክስት አለ በጣም ባለጌሽ እኔ እኮ ታላከብኩ አይደለም ጌታና አላኩለትም ቴክስት ችግር የለውም ነው ያለው እሺ ያምሻል ምን እያቀለ ነው ሳቅ ምን ሆነሽ ነው ከሰው ጋር ነሽ ደብረኛች ስለኩል ያማን እንዴ አይሽ እኔም ማድረግ ይችላል ኦኬ ለኔ ከያስከው ሰው አሁን ናሆሜን ከዚህ ጋር ያስኬድከው ባለፈው ያን ነገር ስላደረኩኝ አሁን መተኔ ላይ ድራማ እየሰራህ ከጀርባችሁ ህይወት እዚህ ነበረች ህይወት ነይ እስቲ እናቴ እዚህ ጋር እዚህ እንዳላችሁ እሷ ነገረች ያው እንደምታውቂው እኛ ተለያይተን አልቀረንም አየሽ ሰላም ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ ብያለሁ። እንግዲህ ዛሬ ሰሞኑን ትንሽ ስለጠፋሁኝ በጣም ይቅርታ ጠፍተን ነበረ። ያው አልተመቸኝም ማለት ወደ እናንተ ለመምጣት ትንሽ አልተመቸኝም ነበረ። ለዛ ነው የጠፋሁት። ያው ያለንበትን ሁኔታ ታውቃላችሁና ብቻዬን ወደ እናንተ መምጣት ደግሞ ይከብደኛል ማለት በምን አይነት ቪዲዮ መምጣት እንዳለብኝም ትንሽ ስለሚከብደኝ ነው የምጠፋው መሀል ላይና ዛሬ እንግዲህ መጥቻለሁ። ዛሬ እንኳን ሁላችሁም ኦርቶዶክሳውያን መላው የኦርቶዶክስ ተከታዮች በሙሉ እንኳን አደረሳችሁ ብያለሁ። ዛሬ ያመቱ አቦ ነውና እናም ደግሞ ያው ጾም ፍቺ ነው። አይስክሪም የበላው ለጾም ፍቺ አይስክሪም የበላው ሁላችሁም እንኳን አደረሳችሁ። ዛሬ ከናሆሜ ጋር ቀጠሮ ነበረኝ ማለት ጀስት እንወጣለን ምናምን ተባብለን ነበረ። ደብሮኝ እናንተ ጋርም ስላልመጣው ምናምን እናንተ ጋር ለመምጣት ደግሞ ጀስት ኖርማል ቺል እያደረግን ምናምን እናንተ ጋር እንመጣለን ብለን አስበን ነበረ። ደውዬለታለሁኝ እሱን ይቀጠረኝ ግን እስካሁን አልመጣም። ያው እሱ እስከሚመጣ ድረስ ለእናንተ መግቢያ እየሰራው ልጠብቀው ብዬ ነው። ከእሱ ነበር አይስክሪም ጋብቻለሁ ያለኝና እንግዲህ ያው ቀደም ብዬ አልቻልኩኝም። እሱ እስከሚመጣ ድረስ ምንም ሌላ ነገር መጠቀም ስላልቻልኩ አይስክሪም እየበላሁኝ እየጠበቅኩት ነው። እንግዲህ ከመጣ በኋላ ብዙ ቦታ እንሄዳለን ብሎኛል። አንዳንድ ጌሞች እንጫወታለን ምናምን የሆነበት እንሄዳለን ብሎኛል። እና ቤተሰቦች እንግዲህ የኤቢን ጉዳይ አይታችሁታል። ባለፈው ልጅቷ ቤቴ ድረስ መታ ሁሉ ነገር መፍጠሯ ምናምን የምር በጣም አናዶኝ ነበረ። ማለት ያው እዛች ጋር ያለውን ነገር ለመመለስ ብቻና እሱ ስላናደደኝ በዛ መንገድ ልበቀለው ስለፈለኩኝ ነው ልጅቷ ላይ እንደዛ አድርጌ ያስወጣዋት ማለት ነው። ማለት አንዳንድ ጊዜ ዝም ብሎ ማለት ብቻ ዋጋ የለውም። እንደተረዳሁት ከሆነ አንዳንዴ ብልሃተኛ መሆን ጥሩ ነው። ማለት በቃ ላይክ የሆነን ሰው በጉልበት ወይ በጩኸት ምናምን ልታሸንፉት አትችሉም። አንዳንድ ጊዜ ደግሞ ረጋ ብላችሁ ልክ ባለፈው እንደተጠቀሙት አይነት ዘዴ ተጠቅማችሁም ሰው ከመማታት ጮክ ብሎ ከመናገር በላይ ነው እኔ ብድሬን የመለስኩት የዛን ቀንና ደስ ብሎኛል ለራሴም እንደዛ ማድረጌ ማለት ነው። ምክንያቱም ኤቢ በጣም ብዙ ነገር ነው
ማለት በቃ እሷ ፊት ማለት የሌለበትን ነገሮች በሙሉ ብሎኛል። ሶ በዛ ነገር በጣም ተናድጃለሁ እውነቱን ለመናገር ማለት የምሬ ነው። በጣም ከሱ ጋር እንዳቆም ምናምን እሷ ፊት እሷ መጣ በኮንፊደንስ እኔን ከህይወቱ እንደወጣ ምናምን አድርጋኛለችና እኔ ደግሞ ችግሬ ነገራቶችን በቀላሉ መረሳ ሴት አይደለሁኝም። ላይክ የተደረኩትን የተባልኩትን ነገር በቀላሉ አረሳም። በጣም ቂመኛ ነኝ እና ከዛም ውጪ ደግሞ ኤቢ ቤቴን ማሳየቱ ማለት ከሷ ጋር አብሮ እንዴት ይመጣል? ላይክ የሆነ ነገር ብታደርገኝ እቺ ሴት ቀጥታ መታ ምናምን ያንን ቪዲዮ አይታ ምናምን እኔ ቤት ነው ጠዋት የተገኘችውና እቺ ልጅ ሌላ ነገር ይዛ ቢሆንስ የመጣችው ጀስት እኔ ላይ የሆነ ጥቃት ብታደርስስ? በብዙ አይነት ወይ ማሰብ መቻል አለብን የሆነ ነገር ስናደርግና ያም ነገር አናዶኝ ነበረ ስለ እውነትና በዛም ነገር ተናድጄ ነው ኤቢ ላይ ያንን ነገር ያደረኩት። እንግዲህ ፍላጎቱ ነው ማለት አንዳንድ ሰው ከፍላጎቱ አታስወጡትም። በቃ ፍላጎቱ ነው። ላይክ ኤቢ ለህይወትን ፈልጎ ከነበረ በዛን ሰዓት ላይ አብራ እንደዛ ምናምን ኬት እንደመጣች አላውቅም። በአንድ ቀን የመጣችው ሰው እሱ ያንን ፈልጎ ከሆነ ፍላጎቱ ከሆነ አከብርለታለሁኝ። በዛ ወይ እኔ እኝኝኝ ማለት አልወድም ማለት ሰውዬው ፈልጎኝ ከሆነ ከኔ ጋር ይቀጥላል። አይ ምናምን ብሎ ኢግኖር እያደረገኝ ከሆነ መሄድ ባለብኝ ደረጃ እሄዳለሁኝ። ነገር ግን ክብሬን የሚነካ የሚያዋርድ ነገር ምናምን ግን ከዚህ በላይ እንዳውም በዚህኛው በጣም ጥግ ድረስ ሄጃለሁ ብዬ ነው ማስበውና በዚህ መጠን አልሄድም ማለት በዚህ ምክንያት የማይሆን አድርጌ የማላውቀውን ነገር መጠጥ ድረስ ለመድረስ ድረስ ደርሻለሁኝና በዚህ መጠን አልሄድምና ከዚህ በኋላ እንግዲህ ያው እኔ ባለፈው እንደነገርኳችሁ ነው ምንም የተለወጠ ሀሳብ የለኝም ማለት ከኤቢ ጋር መገናኘትም ሆነ በቃ ነገሮችን ማስተካከል ሀሳቡ የለኝም አሁን ላይ። ለማንኛውም ግን ወሬውን አላዝረምባችሁ እየመጣ ነው ናሆሜ እና እስቲ ይምጣና አብረን እናያለን የምናሳልፈውን ጊዜ። አንዳንድ ጌሞችን ምናምን እንጫወታለን። ፑል አጫውትሻለሁ ብሎኛል ዛሬና እስቲ ጥሩ ጊዜ ይኖራል ብዬ አስባለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐምሌ 19 እየደረሰ ነው እና እንግዲህ በዚህ ሁኔታችን 50 ሺህ መንገባም እየመሰለኝ አይደለም። የሆነ ሰዓት አሪፍ እየሄደ ነበር ሰብስክራይብ። አሁን እንግዲህ 1400 ይቀረናል ሰብስክራይብ። ስለዚህ 50 ሺህ ለመግባት አሁን 48,6 ላይ ነን። ሶ 1400 ይቀረናል። 1400 እንግዲህ እንደምንም ያንስ 49 እንኳን ለመሙላት እንደምንም ሰብስክራይብ ያላደረጉ ሰዎች ካሉ ሰብስክራይብ እያስደረጋችሁ የኛ ቤተሰብ ይሆናችሁላችሁ በተለያየም ስልክ ቤን ሰብስክራይብ በማድረግ እንግዲህ ደጋፋችሁን አሳዩኝ። ለማንኛውም እስከ መጨረሻው ድረስ አብራችሁን ቆዩ። ወዳችኋለሁ። መልካም ቆይታ። ያልተረዳሽው አለ አንድ ነገር የእምባ በረዶ ባይኔ እስኪጋገር ለምን ይመስልሻል እንዲህ የሆንኩልሽ? ብወድሽ ነው እኮ እንዲህ መሳሳለሽ ሳይሽ ሳሳለው መላው አልገባኝም እንደ ውቅያኖስ እንቁ ልብሽ አይገኝም። ያልተረዳሽውን አለ አንድ ነገር የእምባ በረዶ ባይኔ እስኪጋገር ለምን ይመስልሽ አላስችላለኝ ናቃት መሻዘዝ ምን ርቦሽ ነው? አልገባኝም። አይደለም ስመጣ ምን ልታዘዛሉ? ምን ልዘዝ ግራ ገባኝ ማለት ነው። አይስክሪም ነው ያለኝ። አይስክሪም ነው ስላለኝ አይስክሪም ልዘዝ ያ ነገር አይከፍልም ብለሽ? አይ አይስክሪም ስለምንላችን እሱ ልዘዝ ብዬ ነው። ከቤተሰብ ጋር ሰላም ባላቸው አንቺ ቤተሰቦች እንዴት ናችሁ? ቤተሰቦች ቤት አልመጣሁም በለ። ያው ዛሬ ቤት አልመጣሁም፣ ውጪ ነው የተገናኘው። እንዴት ናችሁ? ሰላም አለን። እኛ ጠፋሁ። አንዳንድ ነገሮች ይስተካከሉ ብዬ ነው። አዎ ጠፍተሃል። 2 ቀን እኔ ራሱ ከማን ጋር እንዴት ልምጣ? ላይክ ለብቻ ስትሆን ምናምን ወደ ዩቲዩብ መምጣት ወደ ቤተሰብ መምጣት በጣም ከባድ ነውና ብቻዬን ሆኜ እቺን ለቀቅ እንዴት ልምጣ? በምን አይነት ወይ ልምጣ ምናምን እያልኩኝ ነበረ። ያው ያለውን ነገር ታውቃለህ። አዎ እኔም መደወልም ፈራሁ። አዎ ካሪ ነው አይዘው እንዴት ነሽ? አለው ለዳና አለብሻ ማለት
ዛሬ ምን ነበረ ፕሮግራማችን? አይስክሪም ልጋብዝሽ ሁሉ እንጫወት ምናምን ብዬ ነው እኔ በእኔ ቤት የደበራት መስሎኝ ቤተሰብ ጥሩ ሁኔታ ላይ አይደለችም እንዴ ከኔ ቀርማ ፊክስ እያደረገች ነው እና ተመርታረ ባይዘዌ ፑል ጎበዝ ነኝ። ኧረ እባክሽ ከለማመጃለሁ። ከዚህ በፊት አይታችኋል ቤተሰቦች። አይ ፐርፌክት አይደለም ግን ሞክራለሁ። ኧረ እና ጎበዝ ነህ አንተ መጣሽኝ ማግባት ላይ ጎበዝ ነኝ አለማምደኝ ነው ገና ታለማምደኛለህ። ጎበዝ ነኝ አልሽም እንዴ? አይ አባባሌ ፋስ ነካለሁ። አይ እኔም ጎበዝ ነኝ ግን ያው ካንቺ በልጥ አይመስለኝም። ታለማምደኛለህ አለማምድሻለሁ። እሱም ብቻ መጫወት የምትፈልጊ ፑል ከተጫወትን ገበጣ ሰዓት ካለን አለን እንደዚህ ገበጣ ይመስለኛል። ሐዋሳ ገበጣ ያለ ይመስለኛል። እንፈልገው ባይው ጾም ፍንጪ ነው ዛሬ። ከዛ በአይስክሪም እየፈተው ነው ሳልጾም ማለት ነው። እንደው ነው ተውኮ ቤተሰብ ጾም ፍንጪ ላይ አይስክሪም ሳይሆን አይተውኝ እስኪ አይ ወዲፍጆ እየቆረጠን ነበር እምቢ ተብለን እንጂ አልኮል አንጠጣም። የባለፈው በቃኝ አለች። በቃኝ ነው ወጣልኝ። ተውሱ አታስታውሰኝ። እንደዚህ ያገርሽብሻል። አልፈለክም ነው ጣፋጭ ሰው እንዲካቸም ይያለሽ። ጣፋ ከሰው ጋር ሆነሽ ነው ይደብሮኛል ያልኩት ያ ብቻሽን እኮ ነው ማም እንዴት ነሽ? ከሰው ጋር እሺ ቴክስት ይላክሻል እንዴም ቴክስት ነው ያልኩት ደብሮኛል ያልኩሽ እኔ እናንተ ተገናኝተን ነው ተለከሽልኝ ነው አሁን ያላኩለትም የት ነው ተገናኘነው? እኛ ከሰው ጋር ኮሽ ሂዱ ነው ማለት ምን ጀመርክ? ያማው ሸምጣጭ ሞሻል እሺ ተው እሺ ጀመር ያለንበትን ቦታው በመናወቅ ነው ድራማ ጀመርሽ ደግሞ አንቺ ከነገርሽው ነው ያከረ አራኒ ነገር እንጂ ማለት ያወራችሁ ነው ሁለታችሁ ማለት እየሸመጠትሽ ነው እንዴ? እኔ ምንም የነገርኩህ ነገር የለም። በምንድን ነው በቴክስት ነው ደውዬ ነው መቼ ነው ያልኩህ? ኧረ መሰረት ማብራት ኧረ ትወና ይቀልሽ ነው እንዴ? ከኔ ጋር እንዴ ፕሮግራም ያሽ ገባኝ። ካንተ ጋር ፕሮግራም ያሽ ምን ሆነሽ ነው ብዬ እኮ ነው ተጣድፈሽ የምትሰራው። ምን ብላክ ነው እሷ ማለት ነው ዲያሽ ነው እንዴ? በቃ ደብሮታል ማለት ነው እና ይላል እንዴ አይደለም። ቆይ ያማንዴ ኧረ ምንም ቴክስት አላልኩም። በጣም ባለጌሽ እኔ ከተላከብኩ አይደለም ጌታን አላልኩለትም ቴክስት ችግር የለውም ምን ያለው እሺ ያምሻል ምን እያቀለ ነው ሳቅ ምን ሆነሽ ነው ከሰው ጋር ነው ደብረኛች ስለኩል ያማንዴ አምሮብሻል። እሺ ታወይ በእናትህ ማርያም አምሮብሻል። ጤነኛ ነህ? እኔ መች ነው እኔ ቴክስት ይላክልኝ? ኦኬ ካሜራ ላይ ነሽ እና እየሸመጠትሽ ነው። እኔ ለናኦሚ ብቻ መስሎኛል ለእነሱም ነው እንዴ? አይ ምንም የሸመጠትኩት ነገር የለም። አላወራንም። እኔ እናንተ ሲጀመር ያለሁበትን ቦታ በምን አወቅ ነግረኸው ነው? ያለሁበትን ቦታ ካሜራማኑ እኮ አዎ፣ ከእሱ ጋር ተደዋውለን ያምሰል እኮ በምን አወቅ የት እንሂድ? ሻው ነው የት እንሂድ ብለሽ ነው የጠራሽ? ይቀለጥ ነው ሰሚ ብድሩን የማይመልስ ወንድ ልጅ አይወለድ ትላለች እናቴ። እና ተመችሽ? እንዲህ ነበር ያልክሽ? አገኘሁሽ። አብዲን የነካ የለውም በረካ ሲባል አልሰማችሁም? ቤተሰብ በጣም እንዳረመኔ ህይወት ፊት እንደዛ አርግሽ አይደል? አየሽ እኔም ማድረግ ይችላል። ኦኬ እለኔ ከያስከው ሰው አሁን ናሆሜን ከዚህ ጋር ያስኬድከው ባለፈው ያን ነገር ስላደረኩኝ አሁን መተኔ ላይ ድራማ እየሰራህ ከጀርባችሁ ህይወት እዚህ ነበረች። ህይወት
ነይ እስቲ እናቴ እዚህ ጋር እዚህ እንዳላችሁ እሷ ነገረች። ያው እንደምታውቂው እኛ ተለያይተን አልቀረንም። አየሽ እንደ ደወልሽልኝ ንገሪያት። ምን ዝም አለች? አልገባኝም። ብዙ ባትነካኪኝ ጥሩ ነው። እሺ ይለያያሉ ምናምን ብለሽ ነበር ያምሽ እንደዛ ተስተቀላጥፌ ነበር ማለት አንቺ አይደብርሽም? የሆነ ሰው በፈለገ ሰዓት ሄደ በፈለገ ሰው አትናገሪያት። ይገርምሻል፣ በሱ ከሆነ አይደብረኝም። እንደዛ ነው እንደምታስበው። ይገርማል። አይ ለራስሽ ክብር ቢኖርሽ የተሻለ ነበረ። ስለ ክብር አንቺ ልካበሪ አትጨናነቂ። የእውነት አንቺ አትጨናነቂ። እኛ ከተስማማንበት እኔ በጣም ክብር የምጠብቅ ሴት ስለሆንኩኝ ይቅርታ። እዚህ ውስጥ የታየኝ አንቺ ክብር እንደሌለሽ ነው። ክብር ለሰንደቅ ዓላማ ነው ንገሪያት። አይ እሷ ክብር ካላት በቂ ነው። እንግዲህ ክብር አለኝ የምትለው የትኛው ክብር እንደሆነ እና ምን እያሰብሽ ነው? ከነው የሚገባል ነገር እሱ ለኔ ስተውልኛል። አንተ ነው የሚመለከት ጉዳይ አይደለም። እኛ አንድ ላይ እንደሆነ ልነግርሽ ፈልጌ ነው። አመጣጤ ስላገኘሁሽ በጣም ደስ ብሎኛል። አዎ እኔም በጣም አብራችሁን ስላየሁሽ በጣም ደስ ብሎኛል። የሚምትያት ነገር ነው በላታለሁ። እንግዲህ መርቂኝ እንጂ በቅርቡ ቀለበት ምናምን እያሰብኩላት ነው። ያው ነው እጇን ውስጥ መረቅ ብታረጊ በነካጅሽ እና ከኔ ጋር እልህ አትያያዥ። አንድ ስለታውሽልኝ አመሰግናለሁ በጣም ቴንክ ዩ። አንድ ምነግርሽ ነገር ባጣ ቆየሽው እንደሆነሽ ለማን ያንተ ለምን እና አንድ እርግጠኛ ሆኜ የምነግርሽ ለኔ ያልጠቀመ ላንቺም አይጠቅምሽም። ላይክ እንደ ሴትነት ምክሬ ነው እየለገስኩሽ ያለሁት። እሱን አንቺ አትነግሪኝማ። ኤኒዌይስ እሺ ብቻዬን ነው ፈልጌ ነው። ትሄዱልኛላችሁ። አየኋችሁ፣ እንኳን ደስ አላችሁ። በጣም ጥሩ ጊዜ እንዲኖራችሁ ጥሩ ነገር ላይ እንድትደርሱ ምኞቴ። እናመሰግናለን። ነው ምንም ሰላም በል። በጣም ነው የምንወደው። ምን ይሆናል ከዚህ በኋላ እኔ አብዱ ነኝሽ ብዙ ልፋት እያሽ ከኔ ጋር ጥሩ እናመሰግናለን። በጣም ያፈቀረ አሻግሮ ያይሃል የናፈቀ ሲያስብህ ያመሻል። አይ ውበት አይ ቁመና ሁሉን አድሎሃል። ያፈቀረ አሻግሮ ያይሃል የናፈቀ ሲያስብህ ያመሻል።